ፕሮግራም ሳስብ አንድ ጸሎት የጀመረ ወጣት ትዝ አለኝ እና ጸሎት ጀምሮ አንድ ቀን በጣም ተጨነቀና ወደ እኔ መጥቶ አንድ ነገር ጠየቀኝ። ያለኝ ምንድነው? አንድ ነገር ፈለኩኝና እግዚአብሔርን ጠየቅኩት አለ። በቀደም ዕለት ሰጠኝ አለ። እንደገና ሌላ ነገር ጠየቅኩት አለ፣ ሰጠኝ አለ። አሁን ደግሞ ሌላ ነገር ፈልጌያለሁና አፈርኩኝ መጠየቅ አለ። ስንት ጊዜ አስቸግረዋለሁ አለ። ባለፈው ጠየቅኩት ሰጠኝ፣ እንደገና ጠየቅኩት ሰጠኝ እና አሁን ደግሞ እንዴት አስቸግረዋለሁ አለ። እና አንድ ነገር ነገርኩት። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ብሏል አልኩት። ለክርስቲያኖች ሙሴ በእንግሊዝኛ ሞሴስ፣ ለሙስሊም ወገኖቻችን ደግሞ ሙሳ ያለው ይሄንን ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም። 120 ዓመት የኖረ ሰው ነው ይሄንን ያለው። 40 ዓመት ቤተ መንግስት ውስጥ ፕሪንስ ሆኖ የኖረ እንደገና ሌላ 40 ዓመት ደግሞ በስደት ሆኖ እረኛ ሆኖ ሚስት አግብቶ ልጆች ወልዶ 40 ዓመት ያሳለፈ፣ ከዛ በኋላ ደግሞ ሌላ 40 ዓመት ደግሞ ህዝቡን እየመራ 40 ዓመት በመሪነት ያሳለፈ 120 ዓመት በምድር ላይ የኖረ ሰው ነው ይሄንን ያለው። ይሽሩን ሚስት ነበረችኝ፣ ሚስትን አውቃለሁ፣ የሚስትን ለስላሳ ገላ ፍትፍቷን አውቃለሁኝ። ግን እውነቱን ልንገርህ እንደ እግዚአብሔር ያለ ግን ማንም የለም። ወንድሞች ነበሩኝ፣ ሙሴ ማን ነው? አሮን ነበረ፣ ሌሎችም ደግሞ ወዳጆች ወንድሞች ነበሩኝ። ወንድም ጥሩ ነው፣ ግን እውነቱን ልንገርህ እንደ እግዚአብሔር ያለ ግን ማንም የለም። እናቶች ነበሩኝ፣ ለዛውም 2 እናቶች ነበሩኝ። አንዷ ወልዳ የጣለችኝ፣ ከዛ መታ አጥብታ ያሳደገችኝ እናት ነበረችኝ። እንደገና ደግሞ ከንጉስ ቤተሰብ አንስታ ያሳደገችኝ እናት የሆነች 2 እናቶች ነበሩኝ። እናትን አውቃለሁ፣ የእናትን ደግነት አውቃለሁ፣ ግን እውነቱን ልንገርህ በእግዚአብሔር ያለ ማንም የለም ነበረ መልእክቱ። 120 ዓመት የኖረ ሰው የህይወቱን ጭማቂ ሲናገር በዚህ ኮንክሉድ አድርጎ ሄደው እንደሱ ማንም የለም ማለት። ሰዎች ስትበድሏቸው ይቅር ሊሏቸው ይችላሉ። አንድ የበደልኩት ይቅር አለኝ፣ ሁለተኛ በደልኩት ይቅር አለኝ፣ ሶስተኛ ስበድለው እንዴ አላበዛውም እንዴ ነው የሚለው። ስንት ጊዜ ነው ይቅር የምልህ? ባለፈው እንዲህ አለክ ይቅር አልኩህ፣ እንደገና ይቅርታ ጠየቅኝ ይቅር አልኩህ። ስንት ጊዜ ነው ይቅር የምልህ? ደግሜ 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 በበድለው ይቅር ማለት እንደማይሰለቸው እንደ እግዚአብሔር ያለ ማንም የለም። መውደድ ወድህ ነበረ፣ ግን እንደዚህ ታደርጋለህ፣ አሁንም ታጠፋለህ፣ አሁንም ታጠፋለህ። አሁን ግን ሰለቸኝ፣ ስለዚህ አሁን ልወድህ አልችልም ይለኛል። ግን ምንም ነገር ባደርግ ያለ መታከት እንደሚወደኝ በእኔ ጊቫፕ እንደማያደርግ እንደማይታክት እንደ እግዚአብሔር ያለ ማንም የለም። ሰው ይሰጣል፣ ይደክመዋል። ባለፈው ቸግሮ አበድርኩ አይደል? አዎ። እንደገና ቸግሮ ብር ሰጠው አይደል? ታስታውሳለህ? አዎ። እንደገና ደግሞ ሰጠው አይደል? አዎ። እንደገና አሁን ደግሞ ትጠይቃለህ ይላል ሰው። ሰው እንደዚህ ነው። ሰው እንደዚህ ነው። ሰው ይደክመዋል፣ ሰው ይሰለቸዋል። ሰጥቶ 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 እንደማይሰለቸው እንደ እግዚአብሔር ያለ ግን ማንም የለም። 120 ዓመት የኖረ ሰው ሙሳ ሞሴስ ነው የተናገረው። ጥሩ ነው የመከረን። እኛ አሁን የእሱን ባህሪ እንድንካፈል ነው የተጠራ ነው። የመቄዶንያን ፈንድሬዚንግ ስናስብ ይህንን ነው የማስበው። እኔ ከትናንት ወዲያ በጣም የሚገርም ነገር ልንገራቸው። ከትናንት ወዲያ ከአንድ ሬስቶራንት ቴካዌ ምሳ አዘዝኩኝ፣ ላኩልኝ። እንደገና ትናንትና ደግሞ እንደገና ምሳ አዘዝኩኝ፣ ላኩልኝ። ዛሬ ደግሞ አዘዝኩኝ። እና እነዚህ ሰዎች ምንድነው ማለት ያለባቸው? እንዲህ ይሄ ሰው የምንነካው ከትናንት ወዲያ ምሳ አዘዘ ላክንለት፣ ትናንትና ምሳ አዘዘ ላክንለት፣ እንደገና ደግሞ ዛሬ መቄዶንያ የዛሬ 2 ዓመት ፈንድሬዝ አረገ ሰጠን፣ ባለፈው ዓመት ፈንድሬዝ አረገ ሰጠን። ደግሞ እንደገና ደግሞ እንዴት ነው ፈንድሬዝ የምናደርገው ብለን ልንጠይቅ እንችላለን። እንደ ምሳው ነው። አሁንም ፈንድሬዝ እናደርጋለን፣ የሚቀጥለው ዓመት ፈንድሬዝ እናደርጋለን፣ እንቀጥላለን። አጨብጭቡ በዚህ ከተስማማችሁ። ስለዚህ እንደ ፈጣሪ እግዚአብሔር ሳንሰለች የእሱን ባህሪ ተካፍለን
ምክንያቱም እንደምሳው ነው። ትናንትና በሉ ዛሬ መብላት አለባቸው፣ ነገም ደግሞ መብላት አለባቸው፣ ነገም ደግሞ እንደገና አዳዲስ ሴንተሮች መከፈት አለባቸው። ስለዚህ ሳንሰለች ክቡር ዶክተር ቢኒያም ጋር ቆመን በጣም እኮ ተደጋገመ ሳንል ልክ እንደምሳው ነው ወይም ያ ልጅ እንደጠየቀው ነው እና እንደ እግዚአብሔር ያለ ማንም የለም እንደሚል እኛ ደግሞ የእሱን ባህሪ ተካፍለን ሳንሰለች አብረን መቆም አለብን። ወንድሜ ቢኒ እጅግ በጣም ነው የማከብረህ። መጋቢ ሐዲስን አይቻለሁ፣ እጅ ነስቻለሁ። መጋቢ ሐዲስ ስላዳመጣችሁኝ በጣም ነው የማመሰግነው። ስለ አርቲስቶች በየ15 ቀኑ ይብቱ ነበር። አንተ ተናገር ተፋለሽ። ቴንክ ዩ ለዶክተር ወዳጄን እባካችሁ ክርስቶልን እባካችሁ በደንብ አክብሩልን። ፕሮግራማችን እንዲህ ያለ ይቀጥላል። እንግዲህ በርካታ እንግዶች ደግሞ አሁንም የተቀላቀሉን አሉ። ከነሱ ጋርም እጅግ በተለይ በጎነት ሁማኒታሪያን አክቲቪቲዎች እንደ ሰው ከእምነት ውጭ እንኳን ዶክተር ከበደ ሚካኤል የሚላሉት ጽድቅና ኩነኔ ቢኖርም ባይኖርም እንዲሁ እንኳን የሚላሉ እሳቸው የሚቀመጡ ብዙ ሰው ስጡ ይሰጣቸዋል የሚለውን አስቡ ነው። ያ እንኳን ባይኖር በሰዎች ደስታ መደሰት ስለሚያስደስት ሰው መስጠት አለበት ይላሉ እና በእምነት ደግሞ ቫልዩ ካለው ከዚህ በላይ ምን ጥቅም አለው? ትልቁ ጥቅም ደግሞ የእምነት ነው እና ስለዚህ የእምነት ተቋማትን እያሳተፈ መቄዶንያ ሲሰራም በምክንያት ነው። ዶክተር ከልብ እናመሰግናለን። በርካታ እንግዶች እዚህ ያሉን፣ እንዲሁም መጋቢ ሐዲስ አለማየሁ እዚህ ከማዕከላችን ያሉ እሳቸው የሚያቀርቡልን ነገር ይኖራል። እንደ ተቋም ብዙ ነገር ሰፖርት እያደረጉ ያሉ መልካም መምህራችን ናቸው። አሁን ወደ ቀጥታው ወደ ሁለት አርቲስት እንግዶች አሉን። እንግዲህ እንደዚህ አይነት ተቋማት በብዛት ከነዚህ ሰዎች ጋር ሲሰራ ተደራሽነትን ከማስፋት አንጻር ሞር ኤክስፖዝ ከማድረግ አንጻር አርቲስቶች አስተዋጽኦ ቀላል አይደለም፣ ጉልህ ሚና ይጫወታል። ወይዘሮ ቤተልሔም ተስፋዬ የአርቲስት አደለ አበባ ባለቤትን ወደ መድረክ ጋብዝና አጠር ያለ ንግግር እሳቸው ካደረጉልን በኋላ የዕለቱ እንግዲህ የቤልቪው ያዘጋጀልን ልዩ የማዕድ ፕሮግራም አለ። እሱን ተጋርተን ከዛ ደግሞ ለመንፈሳችን የሚጠቅመንን እንዲሁም በቀጣይ በጎ አድራጎት ዘመቻው ላይ ስኬታማ የተሳካለት እስካሁን ከነበረው ወደ 1 ሚሊዮን ብር የሚደርስ በአርቲስት ፋንታውን የተዘጋጀ የተሰባሰበ አለ። ከዛ ላይ ሪከርድ መሆን የሚችል ዋይናት 2 ቢሊዮን ብር ዋይናት 3 ቢሊዮን ብር ያንን አስበን የምንሰራበት ትልቅ ዝግጅት ስለሆነ ከዛ መልስ ከተለያዩ የዕለቱ ተጋባዥ ክብር እንግዶቻችን ጋር ቆይታ እናደርሰናል። አሁን ግን ወይዘሮ ቤተልሔም ተስፋዬን ወደ መድረክ እባካችሁ በክብር ሞቅ አድርጋችሁ ጋብዙ። ወይዘሮ ቤተልሔም ተስፋዬ የአርቲስት አደለ አበባ ባለቤት ስለመጡልን ስለሚያደርጉት ሁለንተናዊ ድጋፍ ከልብ እናመሰግናለን። መልካም ጊዜ። አመሰግናለሁ። እንደምን ዋላችሁ? እኔ ይሄ ድል ሲሰጠኝ ሁልጊዜ የማስበው እጅግ ከኔ የተሻለ ብዙ ኤክስፒሪየንስ ያላቸው ፕሮፌሽናል የሆኑ ሰዎች እንደዚህ አይነት መድረክ በትክክል የሚገባቸው ሰዎች እንዳሉ አስባለሁ። ግን እድለኛ ነኝ መሰለኝ እጋበዛለሁ። ለማንኛውም በጣም የተቀደሰው ቦታ ላይ ነው ያለሁት። አሁን እኔ መቄዶንያ ግቢ ውስጥ እንዴ እንደማወራ ነው የሚሰማኝ እና እናንተም እንደዛ እንዲሰማችሁ ነው የምፈልገው። ከእምነት ተቋማት ምናልባት ቢኒ ያየኸኝ ነው መሰለኝ የት እንዳለ። እሺ፣ ከቤተ ክርስቲያን፣ ከሞስክ መስጊድ፣ ከሌሎች የእምነት ተቋማት ቀጥሎ የተባረከው ቦታ ላይ ያላችሁት ትንሽ ኢሞሽናል ያደርገኛል። ስለዚህ አይነት ስፍራ ዲስክራይብ ለማድረግ በጣም ከባድ ነው። እንደዚህ አይነት ቦታዎችን መግለጽ በጣም ከባድ ነው። የሀገር ባለውለታዎች የሚከበሩበት የሰው ልጅ ክቡር ነው። የሰው ልጅ ክቡር ነው ሲባል ራሱን የቻለ በጣም ሰፊ ትንታኔ የሚፈልግ ነገር ነው። የሰው ልጅ ምድር ላይ ሲመጣ በክብር ነው የሚመጣው። ሲኖር በክብር ነው መኖር ያለበት። ሲሞትም በክብር ነው መሞት ያለበት። እዚህ ቦታ ላይ የምንረዳቸው ሰዎች ለአገር ባለውለታ የሆኑ ሰዎች ናቸው። እዚህ ውስጥ ያሉ ሰዎች አሁን ምናልባት 2 ሰዎች ቢጠየቁ እውነት ለመናገር ለሀገራቸው ያበረከቱትን አስተዋጽኦ ለመሸከም አትችሉም። እናንተ ሁሉንም እኔ ምናልባት በተጋበዝኩበት አጋጣሚ ሁሉ ተጠግቼ ያናገርኳቸው ሰዎች ነበሩና አንድ የሚገርም ድምፅ ያላቸው ሙዚቀኛ ሰውዬ ቆመው እቺ የሙዚቃ ሪትም እየጠበቁ የዘፈኑትን የሀገር ዘፈን ምናልባት ዛሬ እዚህ እናንተ ፊት ቆመው ቢዘፍኑት ደስ ይለኝ ነበረ። ሁሉም በክብር
አገራቸውን ያገለገሉ ሰዎች ናቸው። አንድ ነገር ልንገራችሁ፣ ምድር እንድትባረክ አሁን የቆምንባት ምድር እንድትባረክ ከፈለጋችሁ ክብር ለሚገባቸው ሰዎች ክብር ስጡ። እንደ ታዳጊ ሀገር ምናልባት እንዳለመታደል ድህነት ሆነና አገርን እንደ ሀገር ይዘው የቆሙ ገበሬዎቻችን በተለያየ የስልጣን እርከን የጸጥታ ክፍል ኃላፊዎች፣ ፖሊሶች፣ ወታደሮች፣ መምህራኖች እንዴት ነው ኑሯቸው ሀገራችን ላይ? እነሱን ሳናከብር እንደዚህ አይነት ለሀገራቸው ትልቅ ነገር ሰርተው እየተጎዱ እየተቸገሩ ያሉ ሰዎችን ሳናስታውስ የቆምንባት ምድር ትባረካለች ብላችሁ እንዳትጠብቁ። ስለዚህ መቄዶንያ እያደረገ ያለው እነዚህን ሰዎች እያከበረ ምድር እንድትባረክ እያደረገን ያለው። ስለዚህ የዚህ ቅዱስ ሀሳብ አለማገዝ፣ ከዚህ ሰው ጎን አለመቆም ራሱ አለመባረክ ነው። አይመስላችሁም? ስለዚህ ለራሳችሁ ነው ብሏል አንድ ሰው እዚህ ጋር። ለራሳችን ነው የምንሰራው፣ ለሌላ ሰው አይደለም። ስለዚህ ይህንን የበረከት ስራ በብልጠት ተሽቀዳድመን ለራሳችን ስንል እቺ ዓለም ጥልን ሳንሄድ ኤክስፓየር ሳናደርግ፣ የሰው ልጅ ኤክስፓየር ያደርጋል አይደል? መቼ እንደሆነ አናውቅም። ሞት ቀጠሮ የለውም። ስለዚህ የእድሜያችን በጣም አጭር እንደሆነች አስቡ። በዚህች አጭር ዘመን ውስጥ የተባረከ ስራን ሰርተን ማለፍ። እኔ ማዲንጎ አፈወርቅ ሲያልፍ የሙዚቀኛ ባለቤት ነኝ ታውቃላችሁ። ጓደኞቼ እነሱ ናቸው። ሐሙስ እንገናኝ ብሎኝ ነው የወጣው። 41 ዓመቱ ነው ማዲንጎ። ይሄ አፈንታ እኔ ጋር ላለመምጣቱ ምን ዋስትና አለ? እድሜ በጣም አጭር ናት። ቶሎ ቶሎ ብለን መልካም ነገሮችን ሰርተን የምናስተካክለውን ነገር ከላይም ብናስተካክል እዚህ ጋር ያለውን ነገር ብናስተካክል ብልጠት ነው ለኔ። ስለዚህ መልካምነት አራዳነት ነው፣ መልካምነት ብልጠት ነው፣ መልካምነት ዘመናዊነት ነው እላለሁ እኔ። ስለዚህ በዚህ ሜንታሊቲ ሁላችንም በዚህ አይነት አስተሳሰብ ውስጥ እንሆናለን ብዬ አስባለሁ። በተረፈ እንደው ለማሳጠርና በጣም ጥሩ ነገሮችን ብቻ